የመጀመሪያይቱ መቅደስ ጽርሐ አርያም ትባላለች። እግዚአብሔር አምላክ በዕለተ እሑድ ሰባቱን ሰማያትን ፈጥሯል። ሰባቱን ሰማያት ሲፈጥራቸው ከእሳት ዋዩን ሙቀቱን ትቶ በብርሃኑ ነው የፈጠራቸው። ከብርሃን ደግሞ ብርሃንን አውጥቶ አጥርቶ ጽርሐ አርያም የተባለችውን ሰማይ ፈጥሯል። ቀጥሎ መንበረ መንግስት ወይም መንበረ ጸባዖት ወይም መንበረ ስብሐት ወይም መንበረ ብርሃን የምትባል ሰማይ አለች። ግን ሰማየ ሰማያት ተብላ የምትጠቀሰው ጽርሐ አርያም ትባላለች። በዚህ ጽርሐ አርያም ውስጥ እግዚአብሔር አምላክ 5 ስርዓቶችን ሰርቷል። ስንት ስርዓቶችን? 5 ስርዓቶችን። እቺ ሰማየ ሰማያት የተባለችው ታላቅ ምጡቅ የሆነችው ብሩህ ሰማይ ላይ አስቀድሞ መንበረ ብርሃን ወይም መሰዊያ አኖረ። ከዙፋኑ ፊት ለፊት ነው። ሁለተኛ ታቦት ዘዶር የተባለች የብርሃን ታቦትን በውስጡ አኖረ። ሶስተኛ መንጦላዕተ ብርሃን 7 የእሳት መጋረጃ ዙሪያዋን እንድትከበብ አደረገ። አራተኛ ኪሩቤልና ሱራፌልን አምጥቶ ጸወርተ መንበር ናቸውና ዙፋኑን እንዲሸከሙ አደረገ። አምስተኛ መናብርት ከሚባለው ነገድ ሩፋኤል ከሚመራው 24 ሊቃናትን አውጥቶ 12ቱም በዚህ አቁሞ ያለማቋረጥ እንዲያመሰግኑት የወርቅ ጽና ሰጥቶ እንዲያገለግሉት አደረገ። ይሄ 5 ስርዓት ቤት ተከናውኗል፣ በጽርሐ አርያም ላይ ተከናውኗል። ስለዚህ ሐነጸ መቅደሶ በአርያም ራሱ እግዚአብሔር መቅደሱን አለ በአርያም ሰራ አለ። ያቺ አርያማዊት የሆነች መቅደስ አሁን ላለችው ቤተክርስቲያን ጥላና ምሳሌ ስላደረጋት በምድር ውስጥም ለዘላለም መሰረታት አለ። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ በሰዓታት መጽሐፉ ላይ ቤተክርስቲያን ትትመሰል በጽርሐ አርያም ዘላይሉ ቤተክርስቲያን አለ ላይ ባለችው በጽርሐ አርያም ትመሰላለች በማለት አስቀመጠ። ስለ መሰዊያው የጻፈው ዮሐንስ በራእዩ በምዕራፍ 8 ቁጥር 3 ላይ ምን አለ? ሌላም መልአክ መጣና የወርቅ ጽና ይዞ በመሰዊያው አጠገብ ቆመ ይላል። ስለዚህ መንበረ ብርሃን አለ ማለት ነው። አሁንም ዮሐንስ ይቀጥላል። በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ በማለት በራእይ 11:19 ላይ ታቦት ዘዶር ስለተባለችው የብርሃን ታቦት ተናግሯል። አባ ሕርያቆስ ደግሞ ስለ መንጦላዕተ ብርሃን በሰማይ ስላለው የእሳት መጋረጃ ተገልጦለት ምን አለ? 7 የእሳት መጋረጃ ወዳለበት ሊቀ ካህናት ኢየሱስ ክርስቶስ ወዳለበት ያግባችሁ ይላል። ስለዚህ ልክ እንደ ጽርሐ አርያም በኋላ ደብተራ ኦሪት፣ ቀጥሎ መቅደሰ ሶሎሞን፣ ፍጻሜው ቤተክርስቲያን ወይም መቅደሳችን ተሰርታለች። እንደ መንበረ ብርሃን መንበሮ አለ። እንደ ታቦተ ብርሃን ታቦተ ሕጉ አለ። እንደ መንጦላዕተ ብርሃን ታቦተ ሕጉን የሚሸፍን ምን አለ? መጋረጃ አለ። እንደ 4ቱ ጸወርተ መንበር በ4ቱ ማዕዘን በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ወንጌልን የሚያስተምሩ ሊቃነ ጳጳሳት አሉ። ልክ እንደ 24ቱ ካህናተ ሰማይ ደግሞ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት የሚያገለግሉባት በመሆኗ ሐነጸ መቅደሶ በአርያም እግዚአብሔር አስቀድሞ መቅደሱን የት ላይ ሰራ? ሰማይ ላይ ሰራ ወይም አነጸ ካለ በኋላ በምድር ውስጥም ለዘላለም መሰረታት በማለት ያስቀምጣል። እንግዲህ ጌታችን በፊልጵስዩስ ላይ በእናቱ በድንግል ማርያም ስም ቤተክርስቲያንን ሲሰራ ሲያንጽ 3 ክፍሎች አድርጎ ሰርቷታል። ስንት ክፍሎች? 3 ክፍሎች። በእውነት በሰማያት እነ ቅዱስ ገብርኤል የሚኖሩባቸው ስንት ሰማያት አሉ? 3 ሰማያት አሉ። ኢዮር፣ ራማ፣ ኤረር ይባላሉ። እነዚህ ዓለመ መላእክት የተባሉ ናቸው። እንደ ኢዮር፣ እንደ ራማ፣ እንደ ኤረር አስቀድሞ ሙሴ ተገልጦለት አደባባይ ቅድስተ ቅዱሳን አድርጎ ሲሰራ በሐዲስ ኪዳን ደግሞ 3 ክፍል ያላት መቅደስ ቅኔ ማህሌት ቅድስትና መቅደስ ሆና ተሰርታለችና በእውነት አባቶቻችን በተለይ ቅዱስ ያሬድ ሐዋርያት ቤተክርስቲያንን እንዳነጿት ሲናገር ከመትኩን አርያ ዘበሰማያት በሰማይ ያለውን ኢዮርን፣ በሰማይ ያለውን ራማ፣ በሰማይ ያለውን ኤረርን ዓለመ መላእክትን መስላ በ3 ክፍል የታነጸች ብቸኛይቱ የክርስቶስ ማደሪያ የሐዲስ ኪዳን መቅደስ ቤተክርስቲያን ናት። አሁን በጣም የሚገርመው እግዚአብሔር ያን ስርዓት ነው ለቤተክርስቲያን የሰጠው። በሰማይ በተለይ ኢዮር በተባለው ሰማይ ላይ 3 ነገዶች አሉ። የመጀመሪያው ነገድ
ኪሩብ የሚባል መልአክ የሚመራው ነገደ ኪሩቤል የሚባል አለ። የሰው መልክና የአንበሳ መልክ ያለው መልአክ ሲሆን ኪሩብ ይመራዋል። ነገዱ ነገደ ኪሩቤል ይባላል። ሁለተኛው ክፍል ሱራፊ የተባለው መልአክ የሚመራው ነገደ ሱራፌል ሲሆን የሥላሴን ስዕል ስትመለከቱ በስተግራ አቅጣጫ የምታዩት የላም ፊትና የንስር ፊት ያለው መልአክ ነው። ሶስተኛው ክፍል ነገደ ኃይላት ሲባል የሚመራው የመላእክት አለቃ ሚካኤል ነው። ስለዚህ ኢዮር ላይ 3 ነገዶችን ሲያኖር 3 ስርዓቶችን ሰርቷል ማለት ነው። ቀጥሎ ራማ በተባለችው የብርሃን ሰማይ ላይ ቅዱስ ገብርኤል የሚመራው ነገደ አርባብ አለ። ቀጥሎ ቅዱስ ሩፋኤል የሚመራው ነገደ መናብርት አለ። በመቀጠል ቅዱስ ሱሪያል የሚመራው ምን አለ? ነገደ አርባብ መናብርት አለ። ነገደ አርባብ መናብርት ስልጣናት አለ። እንደገና ኤረር ላይም ተመሳሳይ ስርዓቶች ተከናውነዋል። ቅዱስ ሰዳኬል የሚመራው ነገደ ሊቃናት አለ። ቅዱስ ሰላትያል የሚመራው ነገደ መኳንንት አለ። ቅዱስ አናንያል የሚመራው ነገደ መላእክት አለ። ስለዚህ በአጠቃላይ ስንት ሰማያት አሉ? 3 ሰማያት አሉ። ስንት ክፍል አላቸው? 9 ክፍል አላቸው ማለት ነው። ያ ስርዓት በቤተ ክርስቲያን ጸንቶ እንዲኖር በ3 ደንጊያ የእናቱን መቅደስ ባነጸ ጊዜ ነገደ ኪሩቤልን የሊቃነ ጳጳሳት፣ ነገደ ሱራፌልን የጳጳሳት፣ ነገደ ኃይላትን የኤጲስቆጶሳት አምሳል አድርጓቸዋል። ራማ በተባለችው ሰማይ ላይ ነገደ አርባብን የቆሞሳት፣ ነገደ መናብርትን የቀሳውስት፣ ነገደ ስልጣናትን ደግሞ የዲያቆናት አምሳል አድርጎታል። ኤረር ላይ ያሉትን ነገደ ሊቃናትን የንፍቀ ዲያቆናት ምሳሌ አድርጓል። ነገደ መኳንንት ደግሞ አናጉንስጢሳውያን የአንባቢያን አምሳል አድርጓል። ነገደ መላእክትን የመዘምራን አምሳል አድርጎታል። ስለዚህ ሐነጸ መቅደሶ በአርያም አስቀድሞ በአርያም ያንን ሰማያዊ ስርዓትን ከሰራ በኋላ ወሳረራ ውስተ ምድር ዘላለም በምድር ላይ ለዘላለም መሰረታት ብሏልና ዛሬ መቅደስ ቅድስት ቅኔ ማህሌቱን ስናይ በሰማይ ያሉ ቅዱሳን መላእክት የሚኖሩባቸውን ኢዮርን፣ ራማን፣ ኤረርን እነዚህን የክህነት 9ኙን ማዕረግ ስንመለከት እንደገና ደግሞ በሰማይ ያሉትን 9ኙን ነገደ መላእክት በማሰብ በማወቅ በመመርመር በመረዳት በመሆኑ በእውነት ታላቁ አባት ቅዱስ ያሬድ ሲያስቀምጥ ለዛቲ ቤት ሳረራ አብቀዲሙ ይችን ቤተ ክርስቲያን እግዚአብሔር መሰረታት። ለዛቲ ቤት ሐነጻ ወልድ ማናነጻት? እግዚአብሔር ወልድ አነጻት። ወፈጸማ መንፈስ ቅዱስ ማን ፈጸማት? መንፈስ ቅዱስ ፈጸማት ብሎ አስተምሯል። ስለዚህ ነቢየ እግዚአብሔር ዳዊት አስቀድሞ ስለ አርያማዊት መቅደስ ቀጥሎ ደግሞ ስለ ቤተ ክርስቲያን መንፈስ ቅዱስ ገልጾለት ተናግሯል። ይህ ብቻ አይደለም። ቤተ ክርስቲያን ዛሬ የኢየሩሳሌም ሰማያዊትን ምሳሌ አድርጓታል። ኢየሩሳሌም ሰማያዊት የምትባለው 4ኛይቱ ሰማይ ሐዋርያው ቅዱስ ጳውሎስ አምልቶና አስፍቶ በገላትያ 4:26 ዕብራውያን 12:12 ላይ የተናገረላት ናት። እቺ ስራዋ በእውነት እንደ ቤተ መቅደስ 4 ማዕዘን ናት። እግዚአብሔር አምላክ 12 የብርሃን ምሰሶ ተክሎባታል። የብርሃን ክዳን ከፍክፎባታል። እጅግ ያማረች ናት። ታቦት ዘዶር የተባለች የብርሃን ታቦት በውስጧ ተቀምጣለች። እቹም የማን ምሳሌ ናት? የአማናዊት ታቦት የእግዝእትነ ማርያም ምሳሌ ናት። ረድኤቷ በረከቷ ይደርብን። በኢየሩሳሌም ሰማያዊት ወውስቴታ ታቦት ዘዶር ዘያበር በጸዳለ ስሉስ ቅዱስ በስላሴ ጸዳል የምታበራ ስዕለ ስሉስ ቅዱስ የታተመባት ታቦት ዘዶር እንደነበረች በተመሳሳይ መልኩ በምድራዊት ኢየሩሳሌም ደግሞ የአምላክ ታቦት የሆነች ማን ተገኘች? ቅድስተ ቅዱሳን ድንግል ማርያም ተገኘች። ያቺ ኪሩቤል ከበዋታል። እችኛዋ ግን በኪሩቤል ላይ የሚቀመጠውን አምላክ በማህፀኗ በመሸከም በጀርባዋ በማዘል በክንዷ በመታቀፍ ኪሩባዊ ሰረገላ ሆና የተገለጠች በመሆኗ ቤተ ክርስቲያን ዛሬ የኢየሩሳሌም ሰማያዊት ምሳሌ ናት። እዛ ውስጥ 24 ነገሮች አሉ። አንደኛ 12ቱ ነገደ እስራኤል ስም ተጽፎባታል። በመቀጠል ደግሞ የ12ቱ ሐዋርያት ስም ተጽፎባታል። ሲደመር ስንት ይሆናል? 24 ይሆናል። 24 ማለት ምን ማለት ነው? 24ቱ ሰዓታትን ይወክላል። ካህናተ ሰማይም ቁጥራቸው 24 ነው። እያንዳንዱ መልአክ
በየሰዓቱ የሚቀርበውን ጸሎት ወደ እግዚአብሔር ፊት ያቀርባል። ዛሬም ቤተክርስቲያን ለ24ቱ ሰዓታት ምስጋና የማይቋረጥባት በስብሐተ ነጉም በሰርኩም ምስጋና በሌሊቱም ምስጋና ቅዱስ 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 እያሉ የሚያመሰግኑ መላእክትን የመሰሉ በሰማይ መላእክት የወርቅ ጽና ይዘው እንደሚያጥኑ ጽናውን ይዘው ስብሐት ወክብር ለስሉስ ቅዱስ ይደሉ የሚሉ ካህናትን ሾሞባታልና በእውነት እቺ ቤተክርስቲያን ሰማያዊት ስርዓት በመያዟ ታላቁ አባት ዳዊት አስቀድሞ ዘምሮላታል። የቤተክርስቲያን በረከት ይደርብን። ዛሬ ቤተክርስቲያን በዓል ነው። በመቀጠል ቤተክርስቲያንን አሁንም የገነት ምሳሌ አድርጓታል። የምን ምሳሌ? የገነት ምሳሌ። እግዚአብሔር አምላክ ገነትን የተከለው በምን አቅጣጫ ነው? በምስራቅ አቅጣጫ ነው። ምስራቅ ምን የሚወጣበት ነው? ፀሐይ የሚወጣበት ነው። አስተውሉ። ገነት ውስጥ 1 3 4 ስርዓቶች ተሰርተዋል። የቤተ ክርስቲያን ምሳሌ የሚሆኑ መጀመሪያ የሕይወት ዛፍ የምትባለውን በኦሪት ዘፍጥረት ምዕራፍ 2 ላይ ስታነቡ በገነት መካከል ምንን ተከለ ይላል? የሕይወት ዛፍን ተከለ። 12 ፍሬ የምታፈራውን የሕይወትን ዛፍ በገነት መካከል እግዚአብሔር አኖረ። ይህ ብቻ አይደለም፣ የሕይወት ወንዝ እንዲፈስ አደረገ። የምን ወንዝ? የሕይወት ወንዝ ይባላል። በጣም የተለየች በጣም የምታበራ የሕይወት ወንዝን እንድትፈስ አደረገ። ይሄ ሁለተኛው ነው። ሶስተኛው ደግሞ 4ቱን አፍላጋት ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ የሚባሉ የወተት ወንዝ፣ የማር ወንዝ፣ የወይን ወንዝ፣ የዘይት ወንዝ ገነትን ተመሳቅለው እንዲያጠጧት አደረገ። ይሄን ያደረገ ማን ነው? እግዚአብሔር ነው። አዳምና ሔዋን ይህንን እያዩ እጅግ እየተደነቁ አምላካቸውን ሲያመሰግኑ ኖረዋል። ኋላ ግን አካለ ከይሲ ማደሪያ ልሳነ ከይሲ መናገሪያ ላደረገው ለእባቡ ቃል ተገዝተው ዕፀ በለስን በልተው ከኤዶም ገነት ተባረዋል። በኋላ ግን ያጡትን የሕይወትን ዛፍ አግኝተዋል። የሕይወት ዛፍ የተባለ ማን ነው? ኧረ መልሱልኝ። ኢየሱስ ክርስቶስ ነው። ያቺ ገነት አሁን በማን ተተካች? በቤተ ክርስቲያን ተተካች። ልክ እንደ ሕይወት ዛፍ ዛሬ በቤተ ክርስቲያን ምን አለ? ሕይወት የሆነው ቅዱስ ሥጋውና ክቡር ደሙ ዕለት ዕለት ይሰዋባታል። እንደ ሕይወት ውሃ ልጅነት ይሰጥባታል። ልክ እንደ 4ቱ ወንዞች ደግሞ 4ቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የጻፉት ወንጌላት ይነበብባታል፣ ይተረጎምባታል። ዛሬ የማሩን ወንዝ፣ ዛሬ የወተቱን ወንዝ፣ ዛሬ የወይኑን ወንዝ፣ ዛሬ የዘይቱን ወንዝ የት እንመለከታለን? ቤተ ክርስቲያን እንመለከታለን። አባ ጊዮርጊስ ዘጋስጫ ምን ይላል? ዛሬ ያለ የወተት ወንዝ ማን ነው? የማር ወንዝ ማን ነው ብሎ ይናገራል። ራሱ ኢየሱስ ክርስቶስ ነው ይላል። እንደ ወተት ወንዝ አድርጎ ወንጌልን፣ እንደ ማር ወንዝ አድርጎ ኦሪትን በነቢያት አድሮ የሰራ፣ እንደ ዘይት ወንዝ ልጅነትን የሰጠ፣ እንደ ወይን ወንዝ ደግሞ ወይነ ደግሞ ዕለት ዕለት እንዲቀዳባት ያደረገ ዛሬ ታላቋ ቤተ ክርስቲያን ተተክታለችና ዛሬ በቅጽረ ቤተ ክርስቲያን ስንሰበሰብ በኤዶም ገነት እጽዋት ስር እንደተቀመጥን አድርገን እናስባለን። ወደ ውስጥ ገብተን የክርስቶስ ሥጋውን ስንበላ ደሙን ስንጠጣ ከኤዶም ገነት የወይኑን ወንዝ እንደምንጠጣ ከዕፀ ሕይወት ፍሬ ቆርጠን እንደምንመገብ እናስባለንና ዛሬ ታላቋ ቤተ ክርስቲያን በእውነት በፊልጵስዩስ ስትመሰረት ገነት በምድር ላይ ተተከለች ማለት ነው። ወሳረራ ውስተ ምድር ዘላለም፣ በምድር ላይ ለዘላለም መሰረታት ብሎ ዳዊት እንዳስቀመጠ። ሌላው የቤተ ክርስቲያን አስደናቂ ምሳሌ ጠፈር ነው። እስቲ በሉ ድገሙት እስቲ። ጠፈር ነው። እንግዲህ ስለ ጠፈር ብዙ ነገር ማውራት ይቻላል። ነገር ግን እኛ በምንረዳው ልክ ቀና ብለን ስንመለከት ምን እናያለን? ፀሐይን፣ ሌላስ ጨረቃ፣ ሌላስ ከዋክብት፣ በብዙ ቢሊዮን የሚቆጠሩ ጋላክሲዎችን እንመለከታለን። እንግዲህ ፀሐይ በጣም ከፍተኛዋ ናት። በእውነት ፀሐያችን 3.9 ሲባዛ 10 ርቢ 26 ማለት 26 ዜሮ ጁል ጉልበት በሴኮንድ ታወጣለች። ማለትም 600 ሚሊዮን ሃይድሮጅንን ወደ ሂሊየም እንደመለወጥ ማለትም በብዙ ሚሊዮን የሚቆጠር ኒውክሌር ቦምብ በሉት ሪያክሽን ስታደርግ በሰከንድ እና እግዚአብሔር አምላክ በእውነት ጠብቆን ነው እንጂ ፀሐያችን ለ6 ሴኮንድ የምታወጣው ኃይል ወደ ምድር ቢወርድ የምድር ውቅያኖስን ያተናል። የጥቂት ደቂቃዎች ኃይሏ ደግሞ የምድርን ንጣፍ አብኑኖ
ያጠፋዋል። እና ትልቁ ብርሃን ምንድነው? ፀሐይ፣ በመቀጠል ጨረቃ፣ ቀጥለው ምን አሉ? ከዋክብት አሉ። እና ጠፈራዊ ስርዓት ወይም የጠፈር ስርዓት ነው በቤተ ክርስቲያን የሚከናወነው። ዛሬ ሰማይን ለመመርመር ሰማይን ለማየት ቤተ ክርስቲያንን መመልከት ብቻ ይበቃል። እንደ ጠፈር ሆና ተሰርታለች። አሁን የቤተ ክርስቲያን ፀሐይ ማን ይመስላችኋል? በሰማይ ላይ ምን አለ? ፀሐይ አለ፣ ጨረቃ አለች፣ ከዋክብት ይገኛሉ። የቤተ ክርስቲያን ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ጨረቃ ብርሃንን ከምንድን ነው የምታገኘው? ከፀሐይ እንደምታገኝ ዛሬ እንደ ጨረቃ ሆነው ቀሳውስት ተሹመዋል ማለት ነው። ምክንያቱም ብርሃኑ ማን ነው? ኢየሱስ ክርስቶስ ነው ፀሐዩ። ሊቀ ካህናቱ ኢየሱስ ክርስቶስ ነው። እሱ የሾመው ሹመት ደግሞ ያ የሐዋርያት ሰንሰለት ዓለም እስኪያልፍ ድረስ ይቀጥላል እና ቀሳውስቱ የቤተ ክርስቲያን ጨረቃ ሲሆኑ ፀሐዩ ማን ነው? ኢየሱስ ክርስቶስ ነው። ጨረቃ ከፀሐይ ከተለየች ብርሃን አልባ ናት። ቀሳውስትም ከኢየሱስ ክርስቶስ ከተለዩ ባዶዎች ናቸው ማለት ነው። ኃይል የላቸውም፣ ጽን የላቸውም። ስለዚህ ኃይሉ ማን ነው? ኢየሱስ ክርስቶስ ነው። ለዚህ ነው መምህሬ ኢየሱስ ክርስቶስ ይላል ካህኑ ዕለት ዕለት በቅዳሴ ላይ። ስለዚህ የቤተ ክርስቲያን ፀሐይ ኢየሱስ ክርስቶስ ሲሆን ጨረቃ ደግሞ ማን ነው? ማን ናቸው? ቀሳውስቱ ካህናቱ ሲሆኑ ዲያቆናት ደግሞ በከዋክብት አምሳል ተገልጠዋል። ስለዚህ ያ ስርዓት ሰማያዊ ስርዓት ነው። ለዚህ ነው ያሁኑን ያድርገውና በጥንት ቅዳሴ ሲቀደስ 12 ልዑካን ሆነው ይቀድሳሉ ወይም 7 ሆነው ይገባሉ። 5 በጣም የቅርብ ዓመታት ነው፣ ቅርብ የነገስታቱ ጊዜ ነው። በጥንት ግን በቤተ ክርስቲያን ስርዓት 12 ሆነው ይገባሉ ወይ 7 ሆነው ይቀድሳሉ። ምክንያቱም እግዚአብሔር አምላክ ስርዓቱን ሲሰራ ፍጹም ስርዓት ነው። እግዚአብሔር ብዙን 12 አድርጓል። ለምሳሌ የሕይወት ዛፍ የምታፈራው ፍሬ ስንት ነው? 12 ነው። ጌታም በ12 ዓመቱ በቤተ መቅደስ ተገኝቶ ሊቃውንቱን ሲጠይቅ ነበረ። የኢየሩሳሌም ሰማያዊት መሰረቶች ሁሉ 12 በ12 ነው። በተለይ ራእይ 21 ላይ ማንበብ እንችላለን። በጣም የሚገርመው ስለ 12 ስናነሳ ስንት ወራት አሉ? 12 ወራት አሉ አይደለ? ስንት ሐዋርያትን መረጠ? አረ ንገሩኝ። 12 ሐዋርያትን። ፀሐይ እሱ ነው። 12 ሐዋርያትን መርጧል። ምክንያቱም ፀሐይ በጣም ብዙ ምስጢር ይይዛል። ለምሳሌ ዳዊት በመዝሙር 18 ላይ ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት አለ የእግዚአብሔርን ጌትነት ይናገራሉ፣ ጠፈርም የእጁን ስራ ያወራል ይላል። የማንን ስራ? የእግዚአብሔርን ስራ ያወራል። አሁን ቀና ብለን ስንመለከት ፀሐይ አለ። በጣም አስተውሉ። ፀሐይን የሚከተሉ ወይም ኤክሊፕቲክ ይባላል። ፍኖተ ፀሐይ ማለት ፀሐይ የምትሄድበት መንገድ አለ። በዛ መስመር የማይለቁ 12 መገብት አውራህ አሉ፣ ዞዲያክ ይባላሉ። ወይም በመጽሐፍ ቅዱስ ማዛሮት ይላቸዋል። በመጽሐፈ ኢዮብ ላይ ቁጥራቸው ስንት ነው? 12 ነው። እንዳትረሱ። ስንት ነው? ድገሙ። ስንት ነው? እንደገና ደግሞ 4 ሊቃነ ከዋክብት ሄኖክ የጠቀሳቸው እነ ህልመልመሌክ አሉ። ምልኤል፣ ብርኬል፣ ናሬል ቁጥራቸው ስንት ነው? 4 ነው። እነዚህ ከወቅት ጋር የተያዙ ናቸው። በሳይንሱ ሮያል ስታርስ እንላቸዋለን። በአስትሮኖሚው እኔ ባለሁበት ትምህርት ሮያል ስታርስ ይባላሉ። አንታረስ፣ ፎማልሃውት ምናምን ይባላሉ። ማታ ማታ ይታያሉ። በአይን የሚታዩበት ጊዜ አለ። ስንት ነው ቁጥራቸው? 4 ነው። ምንን እንዲከተሉ አደረገ? ፀሐይን። እስቲ በሉ በምን ልክ? በወቅት ልክ። እነዚህ ግን የሚገርሟቸው 12ቱ ደግሞ በጣም መስመሯን ተከትለው እንዲጓዙ አደረገ። ያ ስርዓት የሚታየው ዛሬ ቤተ ክርስቲያን ነው። ጠፈር ላይ ብቻ አይምሰላችሁ። ስርዓቱን ልንገራችሁ። ለምሳሌ ፀሐይ የመጣው ወይም ፀሐይ የተፈጠረው በስንተኛው ቀን ነው? እጣቴን እኮ አሳየኋችሁ። በ4ኛው ቀን ነው። እንዳትሳሳቱ። በስንተኛው ቀን ነው? በ4 ነው። ለምን? ስለ እውነተኛው ፀሐይ ስለ ክርስቶስ መስበክ ስላለበት ነው። ኢየሱስ ክርስቶስም በተመሳሳይ መልኩ የተወለደው በስንተኛው ወር ነው? በ4ኛው ወር ወርሃ ታኅሳስ ነው። ይህ ብቻ አይደለም። ከ4ኛው የያዕቆብ ልጅ ከነገደ ይሁዳ የተመዘዘ ነው። ፀሐይ ጽድቅ ነው። ስለዚህ ምድር ላይ ሲገለጥ ሰው ሲሆን ልክ እንደ 4ቱ ሊቃነ ከዋክብት አድርጎ ስንት ወንጌላውያንን ብቻ መረጠ? 4 ማቴዎስን፣ ማርቆስን፣ ሉቃስና ዮሐንስን። እንደ 12ቱ መገብት አውራህ አድርጎ ስንት ሐዋርያት ብቻ መረጠ? ንገሩኝ። 12 አደረገ። በእነዛ አምሳል 12 ሆነው ይቀድሳሉ። እነዚያ ስጋዊ ናቸው። እነዚህ ደግሞ መንፈሳዊ ከዋክብት ሆነው ተሰርተዋል። ለማ? ክርስቶስን በመከተል።
ስለዚህ በሥርዓተ ቅዳሴ በመጽሐፈ ቅዳሴ ወይም በትርጓሜው መጽሐፍ ላይ 12 ሆነው ይገባሉ። ማለትም 12ቱ ሐዋርያትን የሚያንጸባርቁ 12ቱን መናዝል ምሳሌ ሆነው ማለት ነው። ስለዚህ ቤተክርስቲያን ጠፈር ናት። እንደገና 7 ሆነው ሊገቡ ይችላሉ። ስንት ሆነው? 7 ሆነው። ለሌዊ ነገዶችም ይሄን 7 ስርዓት ነው ያሳያቸው። 7 ሆነው ይገባሉ። እነዛ 7ቱ መገብተ ዕለታት ይባላሉ። ምን ናቸው እስቲ ይነግረኝ? ፀሐይ፣ ጨረቃ አሉ። 5ቱ ፕላኔቶች ናቸው። መሪህ ማለት ማርስ ነው። አጣርድ ሜርኩሪ ነው። መሽተሪ ጁፒተር፣ ቪነስ፣ ዙሁራ፣ እነዚህ ዙሃል፣ ሳተርን በሰማይ የምናያቸው ናቸው ዕለት። አሁን እንደውም በዚህ ወቅት ወደ ማታ አካባቢ ፊታችሁን ዞር አድርጋችሁ ወደ ምዕራብ ስታዩ በጣም ደምቃ ምትታያለች አይደለ? እሷ ምንድናት? ኮከብ አይደለችም። የአጥቢያ ኮከብ ወይም ዙሁራ የምትባለው ቪነስ ናት። እኔ ኢየሱስ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ ይላል። ቀን ላይ ስትወጣ ጠዋት አካባቢ ኮከበ ጽባ፣ ማታ ላይ ኮከበ ምዕራብ። እነዚህ ብቻ 7 ናቸው። የት ያሉት? ሰማይ ላይ ያሉት። ኢየሱስ ክርስቶስ ለዮሐንስ ሲገለጥለት 7ቱ ከዋክብት በቀኝ እጆቹ ነበሩ ይላል። 7ቱ ከዋክብት በምን እጆቹ ነበሩ? በቀኝ እጆቹ። ልክ በዛ አምሳል ዛሬም ቀሳውስት ቅዳሴ ይገባሉ። ስንት ሆነው? 7 ሆነው። ይሄ ስርዓት ነው፣ ፍጹም ስርዓት ነው። 7 ፍጹም ነው። በኋላ በነገስታቱ ዝቅ ብሎ ወደ 5 ወርዷል። ግን እግዚአብሔር ሰውን ሲፈጥረው 7 ነገርን አስቀምጦበታል። ስንት ሰማያት አሉ? እስቲ ንገሩኝ። አረ መልሱ። 7ቱ ሰማያት አሉ። አቡነ ዘበሰማያት፣ በሰማያት የምትኖር አባታችን። ያ 7ቱ ሰማያት ፊታችን ላይ ታትመዋል። ስንት አይኖች አሉን? 2 አይኖች አሉን። ስንት ጆሮዎች አሉን? ቁጠሩ። ስንት አለ? 2። ስንት ያፍንጫ ቀዳዳ? 2። አትሳሳት፣ አንድ አይደለም። እዚህ ጋር አለ። ቁጠር እስቲ። 1 2። ስንት አፍ አለን? ሲደመር 7 በቃ ጥበብ ቤቷን ሰራች፣ 7 ምሰሶዎችን አቆመች ማለቱ 7ቱን ሰማያት 7ቱን ዕለታት መክብበ ሕዋሳት በሆነው እግዚአብሔር እፍ ባለበት ሰማይና ምድርን ባጋጠመበት በሰውነታችን ላይ 7ቱ ስርዓቶች አሉ። ስለዚህ 7 ሆነው ይገባሉ። እነዛ ስጋዊ ናቸው። እነዚህ ደግሞ መንፈሳዊ ከዋክብት ሆነው የክርስቶስን ቅዱስ ስጋውን ክቡር ደሙን ይሰዋሉ። ስለዚህ በቤተ ክርስቲያን ስርዓት ቅዳሴ ሲቀደስ 2 መብራቶች ይቀመጣሉ መንበረ ታቦቱ ላይ። አንዱ በቀኝ ይቀመጣል፣ አንዱ በግራ ይቀመጣል። ዙሪያውን ደግሞ የቀንዲል መብራቶች እንዲበሩ ይደረግ ነበረ። በቀኝ የሚበራው የፀሐይ ምሳሌ ነው። በግራ የሚበራው መብራት ደግሞ የጨረቃ ምሳሌ ነው። ዙሪያውን ያሉት የቀናዲል መብራቶች ደግሞ የከዋክብት ምሳሌ ሆነው ተገልጠዋል። ስለዚህ ቤተክርስቲያን የምን ምሳሌ ናት? የጠፈር ምሳሌ ስለሆነች ሐነጸ መቅደሶ በአርያም፣ መቅደሱን አለ በአርያም ሰራ ካለ በኋላ ዳዊት በምድር ውስጥም ለዘላለም መሰረታት በማለት አስቀምጧል። ከቃሉ